ሶኒያ ውዴ እባክሽን ለትንሽ ቀን ማረፊያ ይኖርሻል? አይ ምንም አልተፈጠረም። በቃ አቶ አምነን እዚህ እንድቆይ አልፈለገም። አንቺ ደግሞ ከባለቤቱም ያውቅ የለም። ምናልባት የሰራሁት ምግብ አልጣፈጣቸውም ወይ ጽዳቴን አልወደዱት ይሆናል። ግን በቃ አንቺ ጋር እንዳርፍ ፈቀጅልኝ። የኔ ጓደኛ ፈጣሪ አለሁ ይበልሽ። እሺ ወይዘሮ ዛራ ደሞዝሽን አልወሰድሽም። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። ሜርሲ ውጭ አድራ መምጣቷ የተነሳ ብዙ ነገሮች ቤት ውስጥ አዲስ ሆኖ በመጠበቋ ምን ነው አንድ ቀን ውጭ አድሬ 1 ዓመት ሆነብኝ፣ ብዙ ነገሮች አዲስ ሆነው ተገኙልኝ በማለት ሲፈንን ትጠይቃትና ይህ ደግሞ ማን ነው በማለት ሲፈንና ሙስጠፋ አንድ ክፍል ላይ በአንድ አልጋ ተኝተው እያሉ በድንጋጤ እንዲሁም ድንግጥ ባለ ሁኔታ ታሳውቃታለች። በመቀጠል ሲፈን ወንድሜ ነው ሙስጠፋ ይባላል በማለት ታስተዋውቃቸዋለች። እና እንዴት ነህ ሙስጠፋ በማለት ሙስጠፋን ታዋውቃ ቀለል ያልክ ሰው ትመስላለህ በሚል አሽሙር አነጋገር አውርታ ወደ አልጋቸው ጠጋ ብላ ትቀመጣለች። በሌላ በኩል ደግሞ ቃል በተመስጦ መጥቶ የቤሊን ክፍል ገብቶ እንዴት ያለች ውብ የሆነች ሴት ናት በማለት የራሱን ሀሳብ ይሰጥና ቆም ብሎም አይቶ ዋው በማለት በጣም በተገረመ ሁኔታ ቆሞ አይቷት ተመስጦ ትቶ ወደሚፈልግበት ቦታ ይሄድ። አምነን በጂሪ በመናደዱ በጣም አኩርፏት ነበርና በተናደደ መልኩ ምንድነው ለምንድነው በቀጥታ እኔን ብሩን ያልጠየቅሽኝ? ለምንድነው በሰው አድርገሽ የጠየቅሽው? ሆድሽ ውስጥ ያለው ልጅ የኔ አይደለም እንዴ? ለምንድነው እኔን ቀጥታ ያልጠየቅሽ? ምን ያህል ብር ያስፈልግሻል በማለት ጠየቃት። እሷም ደግሞ 500,000 ብር ያስፈልገኛል በማለት ሐሳቧን ትሰጠውና 500,000 ብር ያስፈልግሻል በማለት በመደንገጥም እንዲሁም በመገረም አስመልክቶ ምን ነው ይህ ያለ 500,000 ብር ያስፈልገሽ በማለት ይጠይቃታል። እና ለተለያዩ ነገሮች ያስፈልገኛል በማለት ትመልስለታለች። ይህንንም አስመልክቶ አምነን ከቢሮ አሁኑኑ እንዲልኩልሽ በአስቸኳይ ይናገራቸዋለሁ በማለት የሚያስፈልገሽን ነገር ቀጥታ እኔን ጠይቂኝ በማለት ይናገራል። ጄሪም ከክፍሏ ወጥታ ወደ እናት ዛራ ክፍል ማለትም ወደ ኪችን በመምጣት እና ዛራንና ቤሊንን አንድ ላይ በመሆን የሆነ ነገር ለምን አንመሳጠርም በማለት ታማክራቸዋለች። እነሱም ምንድነው ብለው ሲጠይቋት ለምን ሜርሲን አናናዳትም በማለት አንድ ላይ ለማናደድ ይስማማሉ። ይህንንም አስመልክቶ ሜርሲ ውጭ ቆማ እንዴት ማን ነው ይሄ አንድ ቀን ውጭ አድሬ ብመጣ ማን ነው ለምንስ ነው ፈን ያመጣችሁ በማለት ይህንን ራሷን ጥያቄ ትጠይቅና እስቲ ወደ ኪችን ወረድ ልበል እና ምን እንደሚሉ ልስማ በማለት ወደ ኪችን ትመጣለች። በዛን ሰዓትም ሁሉም እንደማይስማሙ እና ትጠይቃቸው ጊዜ ለማውራት ፈቃደኛ እንዳልሆኑ ታሳውቃለች። ስለዛ በዛን ሰዓት ሁሉም ነገር ይደበላለቅባትና በጣም ታኮርፋቸዋለች። እና ለምንድነው አንድ ቀን ውጭ በማደሪ ነው እንደዚህ የምትናደጂብኝ በማለት ለማስተባበል ትሞክራለች። አይደለም እኔ ከዚህ በፊትም ከባሌ ጋር ነው ማድረው እንጂ ካንቺ ጋር አይደለም ምን አገባኝ በማለት ትመልሳለች። ከዛ እያወቀች
ሜርሲም ማን ነው ይሄ አዲስ ሰውዬ በማለት ስለ ሙስጠፋ ለማወቅ መጠየቅ ትጀምራለች። እና ዛራም ቀልድ የሚመስል ነገሮችን እየተናገረች እያለ ሜርሲ በጣም በተናደደ ሁኔታ ኪችኑን ጥላ በጣም ተናዳ ትወጣለች። ይህንንም አስመልክቶ በመቀጠል ቀጥላም ውጭ በመውጣት ወይኔ ሜርሲ እችኛ ፒንግ የምትመስል ሴትዮ አናቴ ላይ ትውጣ፣ እኔ ሜርሲ አይደለሁም እና ከዚህ ቤት ካላስባረርኳት በማለት ሀሳቧን ትናገራለች። በሌላ በኩል ደግሞ ሚስጥር የማይጠፋት ሜርሲ ጄሪና ሙስጠፋ እያወሩ እያለው ከውጭ በኩል በመሆን ስለነሱ ማጣራት ጀመረች። በዛን ሰዓትም ቆም ብላ እነሱ ሲከራከሩ ታዳምጣለች እና 500,000 ብሩን ሰጥሃለሁ ከዚህ ሂድ በማለት ትጠይቃታለች። እና ለምንድን ነው የሚሄደው? አልሄድም፣ እኔ በህይወት እስካለው ድረስ ካጠገብሽ እኖራለሁ በማለት ትናገራለች። እና እኔ አምነንን አፈቅረዋለሁ በማለት ትናገርና አንቺ አምነንን አታፈቅሪም፣ አንቺ ብርን ነው የምታፈቅሪው፣ እኔ አውቀዋለሁ እና ሁሉንም ነገር በማለት ያሳውቃታል። ስለዚህ በቀጣይነት ሜርሲ ሚስጥር አድርጋ ትይዝና እሷን ለማጥመድ ታስባለች። ሂድ ስትለው እሱም ተናደደና የሚስቴ ባለቤት እኮ ነው በማለት በጥፊ ያጮላታል። እሷም ትጮኻለች። ሜርሲም እና ዛራ ውጭ ሜርሲ መቀመጧን አይታ ነገር አላት ወይንም ለጫወታም እና ለማናደድም አስመልክታ ወደ ሜርሲ ጋር ትመጣለች። በዛን ሰዓት ሜርሲ ሻይ አፍይልኝ በማለት የበላይነት ስሜት እንደተሰማት እንዲሁም ምክንያት ሰበብ በመፈለግ ትጠይቃታለች። ከዛም በኋላ እናት ዛራም መልስ እየመለሰች እንዲህ ትላለች። ቀጥላም ሜርሲ እያስመሰለች በአምነን ፊት እያለቀሰች አልታዘዛለችኝ በሚል ምክንያት እያስመሰለች ማልቀስ እንባ የሌለው ለቅሶ በማለት ታሰማታለች። በዛን ሰዓትም አምነን ተናዶ የራሱን ውሳኔ ለመወሰን ይቸኩላል። ይህንንም አስመልክቶ አምነን እንዴት አክስቴ ላይ እንደዚህ ትሆኛለች በማለት የሚያሳዝን ውሳኔ በእናት ዛሃራ ላይ ይወስናል። እናት ዛራንም ከቤት እንድትወጣ ሻንጣዎቿንም ይዛ ከቤት እንድትወጣ ምክንያት እንዲሁም ተልእኮ ወይንም ውሳኔ ይሰጣታል። እና በዛን ሰዓት እናት ዛራም እያለቀሰች አምነንም በተቆጣ መልኩ ሰው መስለሽኝ ከእናቴ እኩል አይቼሽ ነበረ በማለት ይዝትባታል። በዛን ሰዓትም እናት ዛራ ምንም ቢሆን እኮ አሳድጌሃለሁ በማለት በሚያሳዝን ሁኔታ ትናገረዋለች። ከዛም አምነንም ከወንበሩ ይነሳና እንደ ማስተባበል እንዲሁም እንደ ማባበልም ይመስል ዳበስ አድርጓት አይዞሽ ችግር የለውም በማለት ሜርሲን ያባብላታል። ከዛም በመቀጠል እንደዚህ እያለች እና ዛራ በጣም በሚያሳዝን ሁኔታ ልጅ እንደሌላት የሚታወቅ እንደነበረ እንዲሁም አምነን ልጄ በማለቷ ምክንያት ልጄ አትበኝ በማለቱ በጣም ተቆጥታ ያልወለድሽውን ልጄ ማለት በጣም ይከብዳል በማለት ለቤሌን አንድ ላይ ያለቀሱ ትናገራለች። ይህንንም አስመልክቶ አምነን ላይ በጣም እንደተቆጣች እንዲሁም እንዳዘነች ለቤሌን ምክር አዘል ነገር ማውራት ትጀምራለች። ቀጥላም ሜርሲ እንደ ማስተባበል እንዲሁም እንደተጎዳች እያስመሰለች እኔ እሷን እኮ ያየሁት እንደ ሰማል ነበረ፣ ለምንድን እንደዚህ የምትሆነው በሚል በሚያሳዝን ቃላቶች አምነንን ለማባበል ትሞክራለች። አምነንም የውና እኮ ታዲያ ልኳን ሰጥቻታለሁ እንዲሁም የሚገባትን ነገር አደርጋለሁ አንቺ አትዘኚ እንጂ በማለት ያስተባብላታል። ያንንም አስመልክቶ በጣም ደስ እንዳሰኛት ፈገግ በማለት ዞር ብላ ፈገግ ትላለች። ቤሌን እና ዛራ በመሄዷ በጣም በማዘኗ ምክንያት ማን ነው እያሸኝ የሚያስተኛኝ? ማን ነው ፀጉር የሚነካከኝ? ማን ነው ታሪክስ የሚናገረኝ? በማለት በጣም እንደከፋት የእሷ መሄድ በጣም ጉድለት እንዳሳየላት በመናገር በጣም እንደተከፋች ታሳውቃታለች። እና የኔ ልጅ በማለት እኔም የእናትነት ክብርን ያወቅኩት ባንቺ ነው በማለት እሷም እና ዛራ ማልቀስን ወደዛው ይቀጥላሉ። እንዲሁም እንደ መለያየት ይመስል ሁለቱም ይተቃቀፋሉ እናም ያለቅሳሉ። አምነን እውነታውን ባወቀ ጊዜ በእኔ ባደረገው ነገር ይጸጽተዋል በማለት እናት ዛራ ለቤሌን ትናገራለች። እናት ዛራ ያንን ከተናገረች በኋላም ልጄ እኔ ምልሽ ነገር ትሰሚያለሽ ወይ? አዎ ስትላት ጸሎት ጸልይ
ራስሽን ተንከባከቢ፣ እንዲሁም ብልህ ሁኚ በማለት የእናትነት ምክረ አዘል የሆነ ንግግር ለቤሌን ትናገራለች። እናት ዛራም ኪችን በመግባት እንዲሁም ወደ ውጭ በመግባትም እሷ የተንከባከበች ያቆየቻቸውን እቃዎችን ኪችን ውስጥ ያሉ ኪችን ካቢኔቶችን በመነካካት ትውስታ ትፈጥርና በጣም እንዳዘነች እንዲሁም ወይዘሮ ሰማሃልም እየጮኸች እንዲሁም እያለቀሰች በማውራት ብቻዋን እንዳኮረፈች እንዲሁም እንደተጎዳች የተለያዩ ነገሮችን እያሳወቀች ወደ ወይዘሮ ሰማሃልም ታለቅሳለች። እንዲሁም የተለያዩ ነገሮችን በማድረግ ትቀጥላለች። ቤሌንም በክፍሏ ሆና ታለቅሳለች። እና ዛራም ውጭ ወጥታ አበባዎቹን እሷ የተከለቻቸውን ሁሉ ነገር እየነካካች ለአምላክም እንዲሁም ለሰማሃልም ትሰማት ይመስል እየተናገረች የተለያዩ ነገሮችን እንዲሁም ምልክቶችን በማሳየት ትቀጥላለች። በሚያሳዝን ድምፅ እናት ዛራም ወደ ጓደኛዋ ወደ ሆነችው ወደ ሶኒያ በመደወል እና እህቴ ጓደኛዬ ሶኒያ አንቺ ጋር ማረፊያ ይኖረኝ ይሆን በማለት ትጠይቃታለች። ምን ሆንሽ በማለትም ሶኒያ መልሳ ትጠይቃታለች። እንዲሁም ምን ሆነሻል ቤት ውስጥ ምን ተፈጠረ በማለት ባዘነች መልክ ስትጠይቃት ምንም ችግር የለውም ከባለቤቱ በቀር ስለ ቤቱ የሚያውቅ የለም በማለት በሚያሳዝን አወራር መልስ ትሰጣታለች። ይህንንም አስመልክቶ ሶኒያም ለጓደኛዋ ቤቷ ክፍት እንደሆነ መቼም ቢሆን ዝግ እንደማይሆንለት ደስ በሚል አመላለስ ትመልስላታለች። ከዛም በኋላ እናት ዛሃራ ቤቱን ለቃ ለመውጣት ትቀጥላለች። ውጭ ላይም እነ አምነን ቆመው ነበርና እናት ዛሃራ ደሞዝ አልወሰድሽም ሲባል ደስ በሚል አመላለስ ደሞዜ ገንዘብ አይደለም ደሞዜ የሰው ፍቅር ነው እንጂ በማለት ደስ የሚል አነጋገር አውርታ ወደ ውጭ ትወጣለች። ከዛም በኋላ በመቀጠል ቤሌንም ተከትላ እናት ዛራ እኔም ካንቺ ጋር እኖራለሁ በማለት ቃሏን ትሰጥና ወደ ውጭ ለመውጣት እያስተባበለች እንዲሁም እየተራመደች ወደ እሷ ጋር ትመጣለች። እስቲ በክፍል 16 ምን ይፈጠር ይሆን የሚለውን አንድ ላይ እናያለን። ሳብስክራይብ ማድረግ እንዳትረሱ። ሳብስክራይብ አድርጉ። ሼር የምትፈልጉትን ነገር ደግሞ በኮሜንት ሴክሽንም አሳውቁ። አመሰግናለሁ። ኤቢ ሪያክሽን ነው።